ሰላም ውድ የኢትዮ አይቲ ቲች ቤተሰቦቻችን እንደሚታወቀው በፓርት 2 ቻትጂፒቲን እንዴት አድርገን መጠቀም እንደምንችል ማለትም ደግሞ እንዴት አድርገን ኢሜጅ ክሬት እንደምናደርግ አይተን ነበር ወይም ተማምረን ነበር። አሁን ደግሞ በፓርት 3 በአዲስ ምዕራፍ መጥተናል። እሺ በዛሬው ደግሞ ፓርት 3 ላይ የምናየው ምንድነው? እንዴት ብለን ነው አማሪክ ቱ እንግሊሽ ኦር እንግሊሽ ቱ አማሪክ ቻትጂፒቲ ትራንስሌት አድርጊልን የምንላት። እናም እንዴት ነው ዲፕ ሰርች የምናደርገውና ዌብ ሰርች እና ደግሞ በተጨማሪ ኮዲንግ፣ እነዚህን አራቱን ነገሮች እናያለን። ተከታተሉ። እሺ በመጀመሪያ አፕሊኬሽኑን ከፍታለን። እንደምታዩት አፕሊኬሽኑ ቻትጂፒቲ ከዚህ ጋር አለ። እንደምታዩት ቻትጂፒቲ እዚህ ጋር ተቀምጦላችኋል። አያት ቻትጂፒቲ የምትለው እዚህ ጋር ማለት ነው። አፑን ነካዋለን እና እንደምታዩት ይከፍትልናል። ሃይ እንላታለን። በመጀመሪያ ትንሽ እንጠብቃለን እስከምትመልስልን፣ ኔትወርኩ ለዛ ነው። ያው ሃይ አባይ አምሊዮራ how can I help you today whether you need help, see your job, scholarship, writing letters, logos, IT and technology and travel or visa information ብላናለች። አሁን ደግሞ ምንድነው ፈርስት ትራንስሌሽን ነው የምናየው። ማለትም ደግሞ ከአማሪክ ወደ እንግሊዝ ኦር ከእንግሊዝ ወደ አማሪክ ነው ማለት ነው። I want you to translate me something ብለን እንልኳለን ማለት ነው። ኦፍ ኮርስ ብላለች። ከአማሪክ ወደ እንግሊዝ ነው፣ ከእንግሊዝ ወደ አማሪክ ብላለች። እንግሊሽ ቱ አማሪክ እንላታለን ማለት ነው። ጊቭ ሚ ከዛ አሁን ጊቭ ሚ ያልኩበት ምንድነው? አሁን በእጄ ላይ ምን ትራንስሌት እንደማደርግ ስለሌለኝ እሷን ጠይቃትና ያንን ነገር ደግሞ መልሳ ትራንስሌት እንድታደርግልን እናደርገዋለን ማለት ነው። እሺ ተከታተሉን። ለምሳሌ ስለ ቴክኖሎጂ ብጠይቃት ጊቭ ሚ ኤ ሾርት ፓራግራፍ about information technology እንላታለን። ከዛ የፓራግራፉን መጠንም እንመለከት እንችላለን። እሺ ፓራግራፍ 1 በመጀመሪያ ግን ፓራግራፍ 1 ከማለታችን በፊት I want 1 paragraph and 1 paragraph 5 ላይንስ እንላታለን ማለት ነው። ከዛ ሴንድ እንላለን። ይልካልናለች። በአማርኛም ስለመጣችሁ ነው፣ በእንግሊዝኛ ብቻ ነው የምንላት። ትራንስሌሽን አሁን አልጠየቅናትም፣ ለዛ ነው። ኦኬ እንደምታዩት ኢንፎርሜሽን ቴክኖሎጂ ኦር አይቲ ኢዝ ዩዝ ኦፍ ኮምፒውተርስ ኤንድ ዲጂታል ሲስተም ቱ ማኔጅ ኤንድ ሼር ኢንፎርሜሽን ኢት ፕላይስ ኤ ቫይታል ሮል ኢን ዘ ኮሚኒኬሽን ኤዱኬሽን ቢዝነስ ኤንድ ሄልዝ ኬር ኢት ሄልፕስ ኦርጋናይዜሽን ኢምፕሩቭ ኤፊሺየንሲ ፕሮዳክቲቪቲ and data security. Technology such as cloud computing, artificial intelligence and cyber security are important parts of IT field. As technology contribute to advanced IT creates many opportunities of innovation and career growth ብሎናል። ኦኬ እና now translate okay now translate it to Amharic እንላታለን። የአማርኛ ትርጉማችን የመረጃ ቴክኖሎጂ ኦር አይቲ መረጃን ለማስተዳደር እና ለማጋራት ኮምፒውተሮችና ዲጂታል ስርዓቶችን መጠቀም ነው። በመገናኛ፣ በትምህርት፣ በንግድ እና በጤና ዘርፎች ውስጥ አስፈላጊ
አስፈላጊ ሚና ያለው ዘርፍ ነው። አይቲ ድርጅቶች ብቃታቸውን ምርታማነታቸውንና የመረጃ ደህንነታቸውን እንዲያሻሽሉ ይረዳል። እንደ ኮምፒውተር ሰው ሰራሽ አስተዋጽኦ ኦር ኤአይ እና ሳይበር ደህንነት ያሉ የቴክኖሎጂ የአይቲ መልክ አስፈላጊ ክፍሎች ናቸው። ቴክኖሎጂ እየተሻሻለ በሄደ ቁጥር አይቲ ለፈጠራና ለሙያ እድገት ብዙ እድገቶችን ይፈጥራል ብሎ ትራንስሌት አድርገልን ማለት ነው። የመጀመሪያው ይሄ ነው። የመጀመሪያው ምዕራፋችን ትራንስሌሽን ነበር። ትራንስሌሽናችን በዚህ እናጠናቅቃለን። ትራንስሌሽን ይሄ ነው። ጥያቄ ካላችሁ ያልገባችሁ ነገር ካላችሁ ሜሴጅ ላይ ኦር ኮሜንት ላይ ማስቀመጥ ትችላላችሁ። አለበዛም ደግሞ ቴሌግራም አካውንቴን አስቀምጣለሁ፣ በዛ ማናገር ትችላላችሁ። ወይም ደግሞ በቲክቶክ በውስጥ አካውንቴ ማናገር ትችላላችሁ ማለት ነው። እሺ አሁን ደግሞ ወደ ሁለተኛው ስንሄድ ያው እዚች ጋር እንደምትመለከቱት መደመር ምልክቷን ማለት ነው። እዚች ጋር እቺ መደመር ምልክቷን ማለትም አድ ሚዲያ ማለት ነው። ሚዲያዎችን ጨምር ማለት ሲሆን እንዴት እንደምንጨምር እናያለን። የመደመር ምልክቷን እንነካታለን አይደል? የመደመር ምልክቷን ስነካት ያው ብዙ ይመጣል። ካሜራ፣ ፎቶ፣ ፋይል፣ ክሬቲንግ ኢሜል፣ ቲንኪንግ እና ዲፕ ሰርች ይመጣልና ማለት ነው። እነዚህ ካሜራ ፎቶ ለማንሳት ነው። ፎቶ አሳይቻችኋለሁ። የትን ያሳያችሁ ባለፈው በፓርት 2 እንደሰራውላችሁ ክሬቲንግ ኢሜጅ ላይ ፎቶዎችን ሴሌክት አድርገን እንደዚህ ቀይርልን ስንል አሳይቻችኋለሁ ማለት ነው። ፋይሎችም እንደ ፎቶዎች በተመሳሳይ ነው። ነው ፋይል ውስጥ ትገባና ይሄ ነው ፕሮጀክት። አሁን ለምሳሌ የስራ ፕሮጀክት ቢሆን ይሄ ነው ፕሮጀክት እያልክ ወይም እያልሽ ትነግሪያቸዋለሽ ማለት ነው። አሁን ደግሞ የምንሄደው ወደ ቲንኪንግ ነው ማለት ነው። ቲንኪንግ ይቺም ማለት ነው እንደምትመለከቱት ቲንኪንግ እዚች ጋር አለች። ቲንኪንግ የምትሆን አነካታለን። በቃ አሁን ቲንኪንግ ለምን ነው የሚያገለግለው? አንድ ጥያቄ ስትጠይቂ በደንብ ቲንክ አድርጎ እንዲመልሽልሽ ነው። ለምሳሌ ጅራ ሳይንስ ጥያቄን ጠይቀው ብንል የተመቻችሁትን እናንተ መጠየቅ ትችላላችሁ እንደምትችሉት ማለት ነው። ኦኬ ዋት አር ባዮሎጂን ጠይቀው ዋት አር ዘ ብለድ ታይፕ ኦፍ ታይፕስ ኢን ዋን ቦዲ እናላለን። ከዛውን ቲንክ ያደርጋል። ያው ታውት እሺ ጋር እንደምትመለከቱት ታውት ፎር ኤ ሰከንድ እስካሁን በነፃነት ኖርማል ሆነ ስንልክ አላለንም ነበር ማለት ነው። አሁን ግን ታውት ፎር ኤ ሰከንድ ብሏል። ኤ ፐርሰን ዩዥዋሊ ሃዝ ዋን ብለድ ታይፕ ኢን ዜር ቦዲ ኢንሄሪት ፍሮም ዜር ፓረንትስ ከቤተሰቦቻቸው የተዋሱት ወይም በዘር የተተላለፈ የደም አይነት አንድ የደም አይነት ነው የሚኖራቸው ማለት ነው። ዘሜን ብለድ ታይፕ ሳር ኤ ቢ ኤቢ ኤንድ ኦ ኤንድ ኢት ካን ቢ አርኤች ፖዚቲቭ ኦር አርኤች ኔጌቲቭ። ምንድነው አሁን ይሄ የሚያመለክተው? ደሞችን ኤ ቢ ኤቢ ኦ አርኤች ፖዚቲቭ ኦር አርኤች ኔጌቲቭ ተብሎ ይጠቀሳሉ። ኮመን የሚባሉት ደግሞ ኤ ፕላስ ኤ ማይነስ ቢ ፕላስ ቢ ማይነስ ኤቢ ፕላስ ኤቢ ማይነስ ኦ ፕላስ ኦ ማይነስ ናቸው ማለት ነው። አሁን ይህ ምንድነው? ዲፕ ቲንኪንግ አድርጎ ነው በደንብ ማለት ነው። አሁን ይሄ ገብታችኋል ብዬ አስባለሁ። ያልከባችሁ ነገር ካለ ኮሜንት ላይ ያሳውቁኝ። አሁን ደግሞ እነዚህ ሶስቱን ነው የምናየው። አሁን ደግሞ ወደ ቀጣያችን እንሄዳለን። ምንድነው? ዲፕ ሪሰርች። ዲፕ ሪሰርች ማለት በደንብ ከቲንኪንግ በላይ አስቦ አሰላስሎ ጥሩ ነው የሚያመጣው። በመጀመሪያ ዲፕ ሪሰርች የምትለዋን እነካታለን። ከዛ ዋት አሁንም ባዮሎጂ ላይ ዋት አር ዘ ብለድ ታይፕስ ላይክ እና ሬድ ሴል ዋት አር ዘ ብለድ ሴል ታይፕስ እንለዋለን። ላይክ ማለት አያስፈልግም፣ ሴንድ እንለዋለን። አሁን ዲፕ ሰርች ያደርግልና ማለት ነው። ትንሽ እንጠብቀዋለን። ያው ሰርች እያደረገ ነው። ዲፕ ሪሰርች ላይ ነው ያስገባ ነው፣ ለዛ ነው። እሺ አሁን ትንሽ እንጠብቀዋለን።
እንደምትመለከቱት እዚህ ላይ አልነገረንም እስካሁን ዲፕ ሪሰርች ላይ እንደገባ ነው። ትንሽ እንጠብቀዋለን ማለት ነው። አሁንም ያው እንደምትመለከቱት ሪስፖንድ እያደረገ ነው። ሪስፖንድ ሊያደርግ እየተዘጋጀ ነው ማለት ነው። ዲፕ ሪሰርች ላይ ነው ገባው። ዲፕ ሪሰርች ላይ በነገራችን ላይ ትንሽ ያቆያል። ምንድነው በጣም ዲፕ አርቆ ስለሆነ የሚያስበው ትንሽ ሊያቆየን ይችላል ማለት ነው። እንደዚህ የምትመለከቷቸው ያው አምጥቷል። አሁን መልሳችንን አምጥቶልናል። ሪሰርች ነው በቃ በቀላሉ በጣም ብዙ ሰዓት ነው የሚፈጀው ብዙ ከሆነ። እናም ደግሞ ከዛ በተጨማሪም ደግሞ ብዙ አይነት እንትኖችን የሚያመጣልን ማለት ነው። መልሶችን ያመጣል። እሺ ያው ሂማን ብለድ ሴል ታይፕስ collects or describing the major human blood cell types ብሎናል። የመጀመሪያው summarize the characteristics of red blood cell, white blood cell and platelets. Detailed subtypes of white blood cell with function and examples. Verify clinical relevance and common laboratory markers for each cell types. Compile a concise user-friendly summary suitable for general audiences ማለት ነው። አሁን እዚች ጋር እንደምትመለከቷት የመጀመሪያውን ራይት አድርጓታል ማለት ነው። ማለትም ኮሌክት አድርጌያለሁ ጨርሻለሁ እያለ ነው። አሁን ሰመራይዝ ዲቴል ቬሪፋይ እና ኮምፕሌኖቹ ናቸው የሚቀሩና ማለት ነው። እነዛን ደግሞ እስከመጡ ትንሽ እንጠብቃለን። እሺ ሪሰርች ስቶፕ ነግቻው ነው ለዛ ነው። እሺ እንደገና ማሰራት እንችላለን። ዲፕ ሪሰርች ታደርጉ በቃ በቀላሉ በጣም በቃ ሪሰርች አድርጉ በጣም ብዙ ነገሮችን አነጻጽሮ አሰባስቦ ነው የሚያወራችሁ ማለት ነው። ለዛ ነው ትንሽ ያቆየና። እሺ ያልገባችሁ ነገር ካለ ኢሜጅ ላይ ማለት ኮሜንት ላይ አናግሩን እላለሁ። አሁን ደግሞ ወደ ቀጣያችን ስንሄድ ዲፕ ሪሰርች ነው። ዲፕ ሪሰርችን ጨርሰናል። ይቅርታ ዲፕ ሪሰርችን ጨርሰናል። ዌብ ሰርች ቀስቶች ያሉበት እንደምትመለከቱት ዌብ ሰርች ነው የሚያሳየን ማለት ነው። ዌብ ሰርች እንዴት ነው ምንድነው ስንል ዌብ በቃ ከራሱ ብቻ ሳይሆን ከዌብሳይቶች እየገባ ከብራውዘሮች እንደ ጉግል ክሮም፣ ሞዚላ ፋየርፎክስ፣ ኦፔራ እነሱን እየተጠቀመ ነው የሚያብራራልን ማለት ነው። ለምሳሌ how in ደግሞ ጂኦግራፊ ስንጠይቀው in which level is Ethiopia in Africa ሴንድ እንላለን። ትንሽ ያቆየና ነይም እንደምትመለከቱት ይሄው የመለሰልን ነው። አሁን ከእሱ ሳይሆን ከዌብሳይቶች ነው ያመጣልን ማለት ነው። እሺ human population ኢትዮጵያ is the 32 most popular country in Africa ብሏል after ናይጄሪያ። የመጀመሪያ በፖፑሌሽኗ ናይጄሪያ ስትሆን በሁለተኛ በአፍሪካ ደግሞ ኢትዮጵያ ናት ማለት ነው። በአፍሪካ ኢትዮጵያ ናት። ናይጄሪያ 135 ሚሊዮን ፒፕል ያላት ነው አላት ማለት እንችላለን። ከ5 እስከ 7 ላርጀስት ኢኮኖሚ ኢን አፍሪካ አሉ። በ2024 ሪፖርት 5ኛው ላርጀስት ኢኮኖሚ ኢን አፍሪካ ባለ መረጃው ገብቶልናል። በቃ ከዚህ ጋር በአጠቃላይ ሲምፕል አንሰራልና ኢትዮጵያ is the second largest country in Africa by population and among the top 5 economic on the continent ብሎ አመጣልን ማለት ነው። አሁን ከየት ነው ያመጣልን? እንደነገርኳችሁ ከዌብ ሰርች ላይ ነው ማለት ነው። እሺ ዛሬ የምናየው ይሄ ነበረ።
የአምስተኛችን ይሄ ነው። ሌላ ምንም የምናየው ነገር የለንም ለአሁን። ለቀጣይ ደግሞ እነዚህ ውስጥ ላይ ያሉትን ነገሮች አሳያችኋለሁ በደንብ አድርጌ። አሁን ምንም ጨርሰናል። በቀጣይ ደግሞ በፓርት 4 እመጣለሁ። አመሰግናለሁ።